ውሻ ለምን ነው የማታሳድጉት? ውሻ ስላልተፈቀደ። ያልተፈቀደው ለምንድን ነው? ያልተፈቀደው ለምንድን ነው? እሱም በሳይንስ በቅርቡ ያልተፈቀደበት ምክንያት ከአፉ የሚወጣው ለሃጭ ዘከሪያ ዘከሪያ ፕሊዝ ተራህን ሰጣለኝ። ሰያ ይጨርስና ሰጣለሁ። ቀጥል። እሺ ሰያ። ከአፉ የሚወጣውና ጭራው ላይ ያለው ማለት ያው ቆሻሻው የሰውን ልጅ ስለሚጎዳ ጭራው ላይ ያለው እና ንጹህ ስላልሆነ። እሺ ይሄን ደግሞ በቅርቡ ሳይንስ ያረጋግጣል። ዘከሪያም እንደዛ ነው የምታምነው? አንተም እንደዛ ነው የምታምነው? ለምን መሰለኝ ምናምነው ኖ አሁን ለምሳሌ እኛ ሰላት ነው። አንድ ጥያቄ ልጠይቅህ። በቀን 5 እንሰግዳለን። አይሰያለኝ። ቆይ አንድ ዝም በል። በቀን 5 እንሰግዳለን። ስለ ሰላቱ አይደለም የሚጠይቁ እሱ ከአፉ የሚወጣው ለሃጭ ለሰላት አይሆንም። እሱ ጋር ነካክ ነጃሳ ይሆናል ማለት ነው። ልክ እንደ ሽንት ማለት ነው። ለዛ ነው እንጂ እኛ ለውሻ ያን ያክል ጥላቻ ኖሮ ነው። አሁን ለምሳሌ ስለ ውሻ አንድ ቀን አንዲት ባልጌ ማለትም ሴት ዘከሪያ አንድ ቀን ጫማዋ ከጉድጓድ ውሃ አውጥታ ያውቀዋለሁ። ያው እኔ ጠየቅኩ ሌላ ነው፣ አንተ የምትመልሰው ሌላ ነው። በቃ ከአፉ የሚወጣው ለሃጭ ደል ነው። አሁን በቃ ከአፉ የሚወጣው ለሃጭ ነጃሳ ስለሆነ ነው ውሻ ማናሳድገው አላችሁ አይደለ? በቃ ሰያም እንደዛ አለ፣ ዛኪርም እንደዛ አለ። አሁን ሁለታችሁ የምታሳዩኝ ምን መሰለ? ዛኪርም ሆነ ሰያም የምታሳዩኝ ምንድን ነው መሰለ? ቆይ የምታሳዩኝ ከአፉ የሚወጣው ለሃጭ የጥቁር ውሻ እና የቀይ ውሻ ልዩነት አለው? ያለው ውሻ ምን ልዩነት አለው? ውሻ ነው። በከለር አይለያይም። 7 ጊዜ ታጥቧል። በከለር አይለያይም። በከለር አይለያዩም። ተጣበተኛ ቀሰብ ጊዜ ታጥቧል። ኧረ አዳምጡ። ስለዚህ ውሻ ነው፣ በከለር አይለያዩም። ወጣው ነገር ቆይ ስለሆነ ስለዚህ ቋንዴ ጨርሴንን ውሻ ነው። ከአፉ በሚወጣው ለሃጭ ምክንያት ከሆነ በከለር የውሾቹ ለውጥ አያመጣም ማለት ነው። ከቀይ ውሻም ወጣ፣ ከነጭም ወጣ፣ ከብሬም ወጣ፣ ከጥቁርም ወጣ አንድ ነው ማለት ነው። አው ውሻ ነው። ውሻ ከተባለ እኮ ቀይንም ጥቁርንም ውሻ ከተባለ መልካም ክፈትልኝ። ቆስጠንጢኖስ ነብያችሁ ግን እንደዛ አይደለም ያለው። ውሻ ከተባለ ውሻ ሁሉ አንድ ነው ሳይሆን ያለው ጥቁር ውሾችን ግደሉ ነው ያለው። ምክንያቱም ጥቁር ውሻ ሴጣን ነው ያለው። ኦኬ መልሰው ይሄን ነው የቀደሙ መልካም እንደዚህ ይላል። ማን በኋላ አረበኛው ላድርግለት። ዛኪር ቀጥል። እሺ ቆይ በሌላ ስልክ ቼክ ላድርግና ቼክ አድርጎች ከፍቼ ይላል እዚህ ጋር ሐዲሱ ይታያል። ቼክ አድርገው። እሺ ለውላ አነል ኪላብ ኡመቱ ሚነል ኡመቲ ለምራአት አረበኛ ሐዲስ ቁጥሩን ንገረኝ። እሺ ያው ከፍ አድርጎ ካሜራውን ሐዲስ ቁጥሩን አሳይ። ያው ሱነን አቢ ዳውድ 28:45 ሱነን አቢ ዳውድ 28:45 28:45
45 ቆይ ገብቼ ቼክ እያደረኩ ነው ጠብቂኝ እሺ ቼክ አድርገው ደግሞ ቃል በቃል አይወስድም አሁን ለምሳሌ እግዚአብሔር አላይ ነው ይላል ባይብል ላይ እሱን ቃል በቃል ወስጄ እንደዛ ማለት አይደለም ግን ሐሳቡን መረዳት አለበት ችግር የለውም እግዚአብሔር አታላይ የሚል አሁን እኔ ላሳየህ ይችላል ቃል በቃል ግን እሱ ኬሩን ማለት አይደለም ሐሳቡን መረዳት አይ አታላይ የሚለው ሜቢ ሱራ 3:54 ላይ ኬሩን የሚለው ስካመር ፕላነር ዲሲቨር ብለው የተረጎሙልህ ያንተ ቁርአን ላይ ነው አላህ ከአጭበርባሪዎች የላቀው አጭበርባሪ ነው ከአድመኞች የላቀው አድመኞች ነው የተባለው ሱራ 3:54 ያንተ ነው አሁን ይሄንን የተሰጠን ብቻ አንብብ እኔ እግዚአብሔር አታላይ ነው አንድ ጊዜ ላሳይ አትቀባ አንብብ ይሄንን አንብብ እሺ the prophet said were dogs not species of culture ቆይ ትርጉሙን አንዴ ሊውና አረበኛውን ብታሳይኝ ቀለይ ነበርኩ አረበኛውን አንዴ ከጎን ያለውን አሳይኝ አረበኛው ሄሎ አረበኛው ነው ያለው ወደ ጎን አርጎ እሺ ቆይ ጠብቀኝ ተረጋጋ አያነበብክ ነው ወይ ጮክ ብሎ አልወጣውም ጋር አንዴ ጠብቀኝ ሰያ አንብብል ሰያ ትችላለህ አረበኛ እሺ ነብዩ ሰለላሁ ዐለይሂ ወሰለም ውሾች የፍጥረት ዝርያ ይኸው ትርጉሙ እንደዚህ ነው ውሾች የፍጥረት ዝርያዎች ካልሆኑ ሁሉም እንዲገደሉ አዝዣለሁ ነገር ግን እያንዳንዱ ንጹህ ጥቁር ይገደሉ ይላል ሐሳቡ ምንድነው እንድታብራራልን እኮ ነው ሐሳቡ እሺ ወይ ጠብቀኝ እስከዛ ሌላ ነገር ልታወሩ ትችላላችሁ አንዴ እንግሊዘኛው ላይ አለው ኮንቲኒዩስ አለ እንግሊዘኛው ላይ አድርገው okay narrated Abdullah bin Mughaffil the prophet said ነብዩ እንደዚህ ያለ were dogs not a species of creature I should command that they all be killed ፍጥረት ባይሆኑ ውሾች ምን ያደርግ ነበር አለ ሁሉም እንዲገደሉ አዘ ነበር ይሄን ማን ያለው የአብደላ ልጅ የሙተሊብ ልጅ የሆነው ነብይህ ማለት ነው but kill every pure black one ነገር ግን ጥቁር የሆኑትን ንጹህ ጥቁር ብቻ የሆኑትን እነሱ ምን እንድታደርግ አዘዘ እንድትገላቸው ቀደም ምን ብለኸኛል ውሻ ነው ቀይ ሆነ ነጭ ሆነ ዳልቻ ሆነ ሌላም ሆነ ውሻ ነው ብለኸኛል አይ ከማንጀስ ጋር እሱ በእንትኑ ጉዳይ ነው በለሃጁ ጉዳይ ነው በመነጀሱ ጉዳይ ነው እንጂ በመገደሉ ጉዳይ አይደለም ያው እንዳታሳድግ የተከለከልክበትን እኮ እያሳየሁ እኮ ነው እኔ ካፍንጫው የሚወጣ ከጭራው የሚወጣ የሚል እስቲ ነብይ የተናገረው ተደርጋል ግን ለአደን ካልሆነ በቀር ሻስረዳኛውን ጥቁር ውሻ ከቀይ ውሻ ምንድነው ልዩነቱ ለአደንና ጥቁር ውሻ ከቀይ ውሻ ልዩነቱ ምንድነው ለአደን ተፈቅዶላል ጥቁር ውሾች ለምንድነው ግደል የተባልከው እንድታደን ጥቁር ውሾች ለምንድነው ግደል የተባልከው ካልነው በቀር ምክንያት አይሰጠም በቃ ዛኪር ስምህ ተጽዕኖ አድርጎብሃል የምር አሁን እዚህ ጋር አሁን እኮ ያወራን ያለ ነው ከአፉ ስለሚወጣው ለሃጭ ነው ታፍ ውስጥ የሚወጣ ለሃጭ ስላለ ጥቁር ውሻ እንግደሉ የሚል እዚህ ጋር እስቲ ያሳየኝና እስቲ ሻዳጌ ከነብይ ጋር ጋንም ልግባ እስቲ ያሳየኝ የቱ ጋር ነው ከአፍ ውስጥ የሚወጣ ለሃጭ የሚለው ዛኪር የሌለ ለምን ታወራለህ ነብይ ጥቁር ውሾች እንግደሉ በቃ ጥቁር ውሾች ደግሞ ሰይጣን ናቸው ነው ያለው ከአፉ የሚወጣ ለሃጭ ከአፉ የሚወጣ ለሃጭ ምክንያት ከሆነ የቀይ ውሻና የጥቁር ውሻ ለሃጭ ይለያያል እያልከኝ ነው የጥቁር ውሻ
ለሃጭ ቆሻሻ ነው። የቀይ ውሻ ለሃጭ ደግሞ ጁስ ነው በእስልምና ቴዎሎጂ። ጠቅላላ ሲደረግ ምንድነው እሱ ዛሬ የተመለከትነው ሙሐመድ ውሾችን በመጀመሪያ እንዴት እንዳወጀ ምናምን ነገር አሳይቻችኋለሁ ማለት ነው። የነብይነት መስፈርቱን ጠየቁት። ቁረሾች ለአይሁዶች ደብዳቤ ጻፉ። አይሁዶች ደግሞ ነብይ መሆኑን እናረጋግጥ፣ ይህንን ጥያቄ ከመለሰልን እውነትም ነብይ ነው፣ ካልመለሰ ግን ነብይ አይደለም አሉ። ይህም 3 ጥያቄ ለቁረሾች ሰጧቸው ማለት ነው። ሙሐመድ ከዛ ነገ ምላሹን እነግራችኋለሁ አላቸው። በማግስቱ ግን መልሱ ሊመጣለት አልቻለም። ሙሐመድ መልሱ ስላልመጣለት ምንድን ነው ያደረገው? ለ15 ቀን ያህል ጠፋ። ከ15 ቀን በኋላ ሲያገኙት የታለ መልሱ? ነገ እነግራችኋለሁ ብለን የ15 ቀን ሆነ ሲሉት ቤቴ ውስጥ ውሻ ገብቶ በዛ ምክንያት ነው ምላሽ ያልሰጠዋችሁ። ወርዳ ከስር እንወዳለን ትለኛለች። መልስ ያልሰጠዋችሁ ለዛ ምክንያት ነው አለ ማለት ነው። መልስ ያልሰጠዋችሁ ቤቴ ውስጥ ውሻ ገብቶ ነው ምክንያት ማለት ነው። ይሄ ቡሃሪ 32:27 ላይ ታገኙታላችሁ። ከዛ በኋላ ምላሹስ ምንድን ነው ተብሎ ሲጠየቅ ከ15 ቀን በኋላ ከጠየቁት ውስጥ አንዱ የሶስቱን በዋሻ ውስጥ ያደሩትን እንትን ውስጥ ከእሳቱ ጋር ተምታቷል። ትንቢተ ዳንኤል ጋር የሚገናኝ ነው ነገራችኋለሁ። ሱረቱ ካፍ ወይንም 18ኛው ሱራ አያ 22 ላይ የሚገኝ ነው። ቁጥራቸው ስንት ነው ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ እንጂ አልታውቃቸውም ተብያለሁ። ከእነሱ ጋር የመጽሐፉ ሰዎች ጋር ግልጽ ክርክርን አትከራከር ተብያለሁ። ምክንያቱም የመጽሐፉ ሰዎች ሱረቱ በቀራ አያ 111 ላይ የመጽሐፉ ሰዎች የሚባሉ ክርስቲያኖችና አይሁዶች ናቸው። ከ111 እስከ 113 ማንበብ ትችላላችሁ። በተመሳሳይ እነሱን እንዳይከራከራቸው ሱረቱ ዩኑስ አያ 94 ላይም እሱ እንደውም እነሱ መጠየቅ እንጂ መከራከር እንደሌለበት ያስቀምጣል። ሱራ 16 43 44 ላይም መጠየቅ እንዳለበት ያስቀምጠዋል። ሱራ አልአንቢያ አያ 7 ላይም በተመሳሳይ የመጽሐፉ ሰዎች ከነሱ መረዳት እንጂ እነሱ መሞገት እንደሌለበት ስለሚያስቀምጥ፣ ስለዚህ እነሱን አትጠይቅ አትከራከር ተብያለሁ። ስለዚህ መልሳቸውን ቁጥራቸውን አላህ ነው የሚያውቀው። አላቅም ካለ ምንም ሊከራከር አይችልም። እንዳይጠይቁ ሌሎቹም ደግሞ ከሱ ወገን ያሉትም እንዳይጠይቁት ሱረቱ መኢዳ አያ 101 ላይ እንዳትጠይቁ አጥብቃችሁ ከጠየቃችሁ እንደ ቀድሞ ሰዎች ትከፍራላችሁ የሚል ዘጋባቸው ማለት ነው። ስለዚህ አሁን ቁጥራቸው ስንት ነው ብለህ መጠየቅ አችልም እስልምና ላይ። ምክንያቱም ከጠየቅ እንደ ቀድሞዎቹ ትከፍራለህ። የቀድሞዎቹ እነማን ናቸው? አይሁዶችና ክርስቲያኖች ስንት ነው ብለው ስለጠየቁ ማለት ነው። ከነሱ ጋር ደግሞ ተወያይና ቁጥራቸውን ንገር ሲባል አላህ ነው ቁጥራቸው የሚያውቀው አታውቅም ብሎኛል። እናንተ ጋር ደግሞ አትከራከር ብሎኛል። ስለዚህ አንደኛውን ጥያቄ በዚህ ያለፈው ማለት ነው። ሁለተኛው ጥያቄ ከሩህ ጠየቁት። ሩህ ምንድን ነው? እሱ መንፈስ ምንድን ነው? ምን ማለት ነው መንፈስ ብለው ሲጠይቁት ሱራ 17 አያ 85 ላይ ከሩህም ይጠይቁሃል። ምን ከሩህም ይጠይቁሃል? ከሩህ ከአላህ ዘንድ ብቻ ነው ጥቂትን እንጂ አታውቅም ተብያለሁ። 15 ቀን ቆይቶ ውሻ ቤቴ ውስጥ ስለቆየች ነው ጅብሪል አልገባ ብሎ መልሱ ያልመጣልኝ ብሎ ከ15 ቀን በኋላ ምንድነው ሩህ የሚለው ምላሽ የሰጠውን ነው አላውቅም፣ አላህ ነው የሚያውቀው። ይሄ እኮ ማንኛውም ሰው ተነስቶ ማለት ይችላል። እኔ ነብይ ነኝ፣ ነብይ ከሆንክ እስቲ ይሄን ምንድነው ተብለህ ስትጠየቅ አምላኬ ነው የሚያውቀው፣ አላውቅም፣ ነግሮኛል። አምላክ አንተ አታውቅም እኔ ነኝ የማውቀው ብሎኛል ብሎ ይነግራል። ይሄን መልስ ይሆናል። ሌላኛው ምንድነው? እሱ የዙርቀኔ ጉዳይ ነው። ስለዛ ሲጠይቁት ምን አለ? ዙርቀኔ ማለት ቀንዳም ሰውዬ ነው፣ ቀንድ ያለው ነው። ሌጀንድ ኦፍ ሴራይክ ቨርዥኑ ላይ የክርስቲያኖች ሴራይክ ቨርዥን ኢትዮፒካል ቨርዥን ማለው የዙርቀኔ ወይም አሌክሳንደር ዘግሬት የሚባለው ማለት ነው ሌጀንድ አለው። እሱን ያዘና ምን አለ? ሲሄድ ፀሐይ ጮረቃው ስትገባ አገኛት። ማን ነው ብለው ሲጠይቁት ጮረቃው ስትገባ አገኛት ፀሐይ። አቡበከር ራዚ ይሄንን ሲፈስረው ምን ይላል? አሳውን ማብሰል ከፈለክ ወደ ላይ ስትወረውር ከውሃ ውስጥ በስሎ ይወርዳል ይላል። ምክንያቱም ፀሐይዋ እንዲህ ስለምትቀርብ ማለት ነው። ልክ ፀሐይዋ ስትመጣባቸው ሮጠው ዋሻ ውስጥ ይገባሉ አለ። 15 ቀን ቆይቶ ውሻ ገብታብኝ ለዛ ነው መልሱን ያቆየሁት ያለው አካል መጨረሻ ዞቶ የመጣው መልስ ይሄ ነው። ከዛ ወዲያ ምንድን ነው ያደረገው? ውሾች እንዳለ እንዲገደሉ ትእዛዝ ይሰጣል ማለት ነው። ውሾችን ምን እንዲያደርግ? እንዲገደሉ ትእዛዝ ይሰጣል። ከዛ በኋላ ውሾቹ እንዲገደሉ ትእዛዝ ከሰጠ በኋላ
መዲና ላይ ተቃውሞ ይቀርብበታል። ሳል ቡካሪ 32 27 ላይ ውሾች ሁሉ እንዲገደሉ ትእዛዝ አወጀ። ታወጀ በኋላ ተቃውሞ ቀረበበት። ውሾቹ ሁሉ ግደሉ ሲላቸው ድንጋይ ተሸክመው በየጥጋጥጉ በየኮርነሩ ቆሙ። ውሾች መግደል ጀመሩ። ምክንያቱም ሞክ ያደርጉበት ጀመር። ቤት ውሻ ገብታ ነው አይደለ መገለጥ ያልመጣለ ምናምን እያሉ አይሁዶቹ ሞክ አደረጉት። ለሶስቱም ጥያቄ መልስ ስላልሰጣቸው ከዛ በኋላ ውሾችን እንዳለ ግደሉ የሚል አዋጅ አወጣ ማለት ነው። የቀድሞ ያመጣውን ለማጽደቅ ሲል ከዛ ውሾች እንዳለ ሲገደሉ ለምን ውሻችንን ትገላለህ ሲሉት ከዛ ሌላ መገለጥ መጣልኛል። አሁንም ምን አይነት መገለጥ? የአዳኝ ውሾችንና የጥበቃ የሚሆኑትን ሲቀሩ ሌሎችን ግደሉ አለ። እስቲል ይህንን ካለ በኋላ አሁንም ተቃውሞ መጣበት። አሁንም ተቃውሞ ሲመጣበት ከዛ ምን አለ? ጥቁር ውሾችን ግደሉ አለ። ሌሎቹን ተዉና ጥቁር ውሾችን ግደሉ አለ። ለሶስተኛ ጊዜ ማለት ነው። ሐሳቡን ቀየረ። አሁንም እነኛን ሲገሉ ጥቁር ውሾችን መግደል እንትን ሲሉ ተቃውሞ መጣበት። ለምንድነው ጥቁር ውሾቻችንስ ቢሆን መገለው ሲሉት ለአራተኛ ጊዜ ሌላ ትእዛዝ መጣልኝ አለ። ምን ሚል? ጥቁር ውሾች አይናቸው ላይ ነጠብጣብ ያለባቸው እነሱን ግደሉ አለ። ለምን ይሉታል? እነሱ ሴጣን ናቸው አለ። ስለዚህ አላህ ወይንም ልክ እንደ ሰው በትራይ እንደዛ ነገር ነው የሚማረው፣ ይሞክራል፣ ይስታል። ልክ በሙከራ እንደዛ ማለት ነው። እየሞከረ አራተኛ ትእዛዝ ምን ሆነ? ከዛ ጥቁር ሆኖ አይኑ ላይ ነጠብጣብ ያለውን ደግሞ እነሱን ግደሉ የሚል አዋጅ አወጀ ማለት ነው። እና ይሄን ይመስላል።